ሁሉም ነገር ትቼ ቤቴን ባልኩኝ ለትዳሬ በታመንኩኝ ይሄ ነው የሚገባኝ። ሰላም አቤል። ማስመሰሉን ተተ ባለቤቴን የተለደበካለ ነግረኝ ትችላለህ? እኔም እየፈለግኳት ነው። ካገኘኋት 2 ቀን ሆኖኛል። ስልኬን አታነሳም። ስታይኝ ጅል ነው የምመስለው? አንዲት ባለትዳርን ሴት መሸሸግ ወንጀል መሆኑን አታውቅም? እውነቱን እየነገርኩ ነው። ማመን ያንተ ፋንታ ነው። ሄሎ ሂቢ፣ ሁለቱም ቢሮ መጥተው ነበር። ሁሉም ነገር ትቼ ቤቴን ባልኩኝ ለትዳሬ በታመንኩኝ ይሄ ነው የሚገባኝ። ይገባኛል የኔ ቆንጆ፣ ግን ጠንከር ማለት አለብሽ። ሂቢ ቆይ ምን አጎደልኩ? እኔ ምን አሳጣሁ? ወይኔ ቆይ ምንድነው ከኔ ጎደለው? ንገሪኝ። ለምንድን ነው ሌላ ሴት ጋር የሚሄደው? ምን አባቱ ያጣል? ልክስክስነቱ ነው እንጂ። ድሮም ወንዶች እንደዚህ ናቸው። ቤታቸው የምትወዳትን ያስቀምጡና ውጭ ይልከሰከሳሉ። ልክስክስ። ከቢሮ መቅዲ ደውላ ነበር። ሁለቱም መተውልሽ ነበር። ሁለቱንም አግኝቼው ወራ። ችግራችሁን ራሳችሁ አውርታችሁ ትፈቱ ጥሩ ይመስለኛል። እኔ ማናችሁ አልገባሁም። ይሄን ጆ ሊያወራኝም ሆነ ሊያገኘኝ አይፈልግም። ምን ተሻለ ታዲያ? ወይኔ መጣሻል እንዴ? ጆዬ እንኳን መጣ። ወይኔ ልታወራ ትፈልጋለች። መልካም ቀን። እሺ መልካም ቀን ሄኒ። ጓደኛዬን ደግሞ ምን አድርግ እያልሽው ነው? ጆዬ ጸባይ ተቀያይሯል። በእኔ የምጨክል ልብ ኬት ነው ያመጣኸው? ገዛው። ይኸውልሽ ወይኔ ማሰቢያ ጊዜ ያስፈልገኛል። ፕሊስ ጊዜ ስጪ። እሺ ግን እንደማፈቅራ አትርሳ። እሺ አረሳ። አቤል እንድትፈታኝ እፈልጋለሁ። ፍቹ ያስፈለገሽ የቀድሞ ፍቅረኛሽ ጋር ጠቅልሎ ለመግባት ነው? ምን አይነት ባለጌ ነህ? እንዴት ነው የምታስበኝ? መቼም ሰው በሰላሙ ፍቺ ያስፈልገውም አይደል? ምክንያትሽ ያ ካልሆነ ታዲያ ምንድን ነው? ያብዬን ወደም እያሉ ተበዳይ እኔ የምታለቅሰው አንተ። የምር የሰው ወሬ አምነሽ ትዳራችን ልታፈርሺው እንደሆነ እስካሁን ማመን አልቻልኩም። የሰው ወሬ? በእውነት በጣም አስመሳይ ነህ። እስከዛሬ ማቀኝ መስለኝ ነበር። ይሄን የእብድ ሐሳብሽን ጊዜ ወስደሽ አስቢበት። አቤል አልጨረስኩም። ቃል በጣም ተጨንቄ ነበር። ቢያንስ ደውል አንስተሽ የት እንዳለሽ መናገር ነበረብሽ። አስፈላጊ መስሎ ስላልተሰማኝ ነው። ማለት ምን አስፈላጊ መስሎ ያልታየሽ? የኔ እናንተ መገናኘት፣ አብረን ስራ መስራታችን። ሄኖክ አንተ ወደ ህይወቴ ከመጣ በኋላ ትዳሬ ምንም ሰላም የለውም። ስለዚህ ከዚህ በኋላ መገናኘት የለብንም። ቃል አፈቅርሻለሁ።